ሰላም ጤና ይስጥልን ተመልካቾቻችን ይህ መርካቶ ቲቪ ነው አሁን የምንገኘው በያዲ ሞተርስ ሲሆን ያዲ ሞተርስ የተለያዩ ፕሮዳክቶችን ሞተሮችን እንዲሁም ደግሞ ስኩተሮችን ጨምሮ እያመረተ ይገኛል Mercato ቲቪ ሰላም እንኳን ደህና ቆየሽ እንግዲህ እኔ ሰላም እባላለሁ የመጣሁት ከመርካቶ ቲቪ ነው ራስሽንና ደግሞ ድርጅትሽን ብታስተዋውቂልኝ እሺ ስሜ የወይን ሀረጋባ ይባላል ያዲ ሞተርስ የሽያጭ ባለሙያ ነኝ ስለ ያዲ በጥቂቱ ስነግርሽ የቻይና ካምፓኒ ነው በዚህ ስራ ላይ ከ30 አመት በላይ የቆየ ካምፓኒ ነው ለተከታታይ 9 አመታት ደግሞ ግሎባሊ በሽያጭ አንደኛ የሆነ ካምፓኒ ነው ከዛ በተረፈ በዓለማችን ላይ ከ100 በላይ ብራንቾች አሉት ይሄ መጀመሪያ የኢትዮጵያ ብራንች ነው እሺ ያዲ ሞተርስ የሚያስመጣቸው ከውጭ ወይም ደግሞ የሚያስገባቸው ፕሮዳክቶችስ ምን ምንድን ናቸው ሞተሮች እንዲሁም ስኩተሮችን እንይዛለን የተለያዩ አይነት ሞዴሎች አሉ በሞተር 5 አይነት ሞተር ሞዴሎች አሉ ስኩተር ደግሞ 3 አይነት ሞዴሎች እንይዛለን ከሞተሮቻችን ውስጥ የመጀመሪያው አሬን ይባላል እዚህ ጋር የምታየው ሞዴል ነው ሁሉም ኤሌክትሪኮች ናቸው ባትሪያቸው ግራፊን ይባላል ከሊቲየም ተሻሽሎ የመጣ ነው ባትሪን ጨምሮ 2 አመት ዋራንቲ እንሰጣለን ከዛ በተጨማሪ ስፔር ፓርቶች አሉን አክሰሰሪዎች አሉን ሰርቪሱን ሜንቴናንስ ሰርቪሱንም እኛ ነን የምንሰጠው ባይዘው እነዚህ ሞተሮች ምርታቸው ቻይና ቢሆንም ይገጣጠሙት እዚሁ ሀገር ውስጥ ነው እኛ ነን የምንገጣጠማቸው ከዛ ውጪ ብዙ አይነት ሞዴሎች አሉ እንደነገርኩሽ ስለ ፋንክሽናቸው ላሳይሽ እዚህ ጋር እንደምታዩ እቃ ማስቀመጫ አላቸው ሁሉም ሞተሮች ይሄ እዚህ ጋር የሚታየው ይሄ ቻርጀራቸው ነው ቻርጀራቸው ሲንግል ፌዝ ነው የሚወስዱት ቤት ጨምሮ የትኛውን ቦታ ቻርጅ መሆን ይችላል ቦታ አይመርጡም ከኋላ ደግሞ እንደዚህ አይነት ምታይ አይነት ቦክስ አላቸው እነዚህ ሞዴሎች ማለት ነው ከዛ በተረፈ ለመንዳት በጣም ቀላል ናቸው ሪቨርስ ሞድ አላቸው ሲስተማቸው በጣም ቀላል ከዛ ውጪ ይሄኛው ሞዴል ደግሞ ሰውን ጨምሮ እስከ 260 ኪሎ ግራም ድረስ የመሸከም አቅም አላቸው የሆርስ ፓወራቸው ዋታቸው 2100 ነው ባትሪ ካፓሲቲያቸው ደግሞ 72 ቮልት በ23 አምፔር ነው ሌላኛውን ደግሞ ላሳይሽ እሺ ይሄኛው ሞዴላችን ደግሞ ኢቲኤስ ፕሮ ይባላል እነዚህ የፓወር መጠናቸውን በዋት ስንገልጸው 3000 ነው ባትሪ ካፓሲቲያቸው ደግሞ 72 ቮልት በ38 አምፔር ነው ተመሳሳይ የሆነ እቃ ማስቀመጫ አላቸው ከኋላ እንደነገርኩሽ ቻርጀራቸውም ተመሳሳይ ነው ሲንግል ፌዝ ነው የሚወስዱት እነዚህ ሰውን ጨምሮ እስከ 300 ኪሎ ግራም ድረስ የመሸከም አቅም አላቸው ከዛ ውጪ እነዚህ ደግሞ ሃዛርድ ላይትንም ጨምሮ የመጡ ናቸው ከዛ ውጪ ሁሉም ሞተሮቻችን ከቁልፍ ውጪ የሪሞት ሲስተም አላቸው ዘመናዊ ልዩነታቸው እሱ ነው ማለት ነው ምንም ያው የነዚህ የሃዛርድ ላይት መጨመሩ መምጣታቸው ነው እንጂ ማቴሪያላቸው ኳሊቲያቸው የተሰሩበት ነገር በሙሉ ተመሳሳይ ባትሪያቸው ግራፊን ነው እንዳልኩሽ የሚወስዱት በጣም ምቾት አላቸው ኮምፎርቴብል ናቸው ከዛ ውጪ ሁሉም ሞተሮቻችን ዋተር ፕሩፍ ናቸው መጪው ክረምት ስለሆነ የሚታጠቡ ጎርፍ ላይ ቢነዱ ዝናብ ቢመታቸው ምንም አይነት ችግር የለውም ምንም በየትኛው አቅጣጫ በየትኛው በኩል ዝናብ ውሃ ነገር ቢነካቸው ምንም አይነት ችግር የለውም ከዛ ውጪ ሾክ አብዞርበራቸው ሃይድሮሊክ ነው የሚጠቀሙት ሁሉም ሞተሮች ያ ነው ለየት የሚያደርገን እንደነገርኩሽም ቻርጂንግ ሲስተማቸው የትኛው ቦታ ቤት ውስጥም ጨምሮ ቻርጅ መሆን ስለሚችሉ ተጠቃቀም ቀላል ናቸው እሺ ሌላኛው ደግሞ ላሳይሽ እሺ ይሄኛው ሞዴላችን ደግሞ ቮልት ጋርድ ይባላል በሳይዝም ከፍ ያለ ነው እነዚህ ሰውን ጨምሮ እስከ 400 ኪሎ ግራም ድረስ ይሸከማሉ ከዛ ውጪ የሲስተማቸው በሙሉ ተመሳሳይ ነው እንደነገርኩሽ የሚጠቀሙት ሃይድሮሊክ መውሰዳቸው የባትሪያቸው ሁሉ ነገር የኛ ሞተሮች በሙሉ የኪሎ ሜትር እና ስፒድ ልዩነት ነው እንጂ የሚጠቀሙት ማቴሪያል በሙሉ ተመሳሳይ ከዛ ውጪ ይሄ የፓወር መጠኑ የጉልበቱ 2300 ዋት ነው ባትሪ ካፓሲቲው ደግሞ 72 ቮልት በ38 አምፔር ነው በጣም ማለት ከዛ ውጪ ደግሞ ሌሎች ላሳይሽ እሺ
ሌላኛው ፕሮዳክትስ ደግሞ? እሺ ሌላኛው ደግሞ G20 ይባላል። ተመሳሳይ ሰውን ጨምሮ እስከ 260 ኪሎ ግራም ድረስ ይሸከማሉ። የፓወር መጠናቸው እነሱ 2900 ነው። ባትሪ ካፓሲቲያቸው ደግሞ 72 ቮልት በ25 አምፔር ሃወር ነው። ተመሳሳይ ነው እንዳልኩሽ። ምንም የኛ ሞተሮች የኳሊቲ ምንም ልዩነት የላቸውም። የስፒድ እና የስፒድ መጠናቸው ነው እንጂ ምንም ልዩነት የለም። ከዛ ውጪ ደግሞ አሁን ላለው የኮሪደር ልማት ደግሞ ምቹ የሆነች ሞተርም አለችን። እሷ ደግሞ ኩልጆ ትባላለች። ታርጋም አትወስድም፣ ላይሰንስ አትፈልግም። ኤሌክትሪክ ሞተር ናት፣ ግን እንደ ሳይክል ደግሞ ፔዳልም ስላላት በዚህኛው የሳይክል መንገድም ጭምር መነዳት የምትችል ናት። እሷ ተመሳሳይ የፓወር መጠኗ 800 ነው። ባትሪ ካፓሲቲዋ ደግሞ 60 ቮልት በ20 አምፔር ሃወር ነው። እንግዲህ እንዳየናቸው ናቸው እነዚህ ሞተሮች። ከዛ ደግሞ ፋንክሽናቸው አጠቃቀማቸውስ ምን ይመስላል የሚለውን ደግሞ ከተሽ ብታሳይኝ ደስ ይለናል። በቁልፍ ስንጠቀም አሁን እዚህ ጋር ፓርክ ሞድ ላይ ነው ያለ። ፓርኩን ሬዲ ለማድረግ እዚህ ጋር ፒን ምልክት አለች። እሷን መንካት እንችላለን። መልሰን ፓርክ ሞድም ለማድረግ ራሱን መንካት እንችላለን። ሌላ ተጨማሪ ደግሞ የእጅ ፍሬኗን ለቀቅ ያዝ አድርገን ለቀቅ ስናደርገውም ሬዲ ነው ማለት ነው። አሁን እዚህ ላይ የምታየው አንደኛ ማርሽ ላይ ነው ያለ። ፓርክ ሞድ ላይ ነው። ሬዲ ለማድረግ እዚህ ጋር የምታያት ፒ ምልክቷን ስትነኪያት ሬዲ ይሆናል። መልሰሽ ፓርክም ለማድረግ ራሱን መንካት ነው። ከዛ በተጨማሪ ደግሞ አንድ ጊዜ እጅ ፍሬን ይዘሽ ለቀቅ ስታደርጉ ሬዲ ነው ማለት ነው። አሁን እዚህ ጋር የምታየው አንደኛ ማርሽ ላይ ነው። በአንደኛ ማርሽ እነዚህ ሞተሮች እስከ 45 ድረስ ይሄዳሉ። እዚህ ጋር ደግሞ ሽፍት ምልክት አለ። እዚህ ጋር የምታየው ማለት ነው። እሱ ጋር ስትነኪው ከሁለተኛ ማርሽ ድረስ ይሄድልናል። ከዛ ውጪ ሪቨርስ ሞድ አላቸው እነዚህ ሞተሮች። እዚህ ጋር የምታየው ደግሞ ላይቲንግ ሲስተማቸው ነው። ያው ረጅም እና አጭር መብራት አላቸው። ከዛ ውጪ እዚህ ጋር ፍሬቻ ስታጠፊው መሀል ላይ ወደ ግራ ሲሄድ ደግሞ በዚህ በኩል ፍሬቻ አላቸው ማለት ነው። ከዛ ውጪ ይሄ ጋር ክላክሱ ነው። እዚህ ጋር ሽፍቱን ትጨምሪያለሽ መቀነሻሽ። ከዛ ውጪ የሪሞት ሲስተም አላቸው። እዚህ ጋር ሎክ ማድረጊያ ነው፣ መክፈቻ ነው። አክቲቭ ደግሞ ያለ ቁልፍ ወዲያው አውቶማቲካሊ መክፈት ከፈለግሽ ደግሞ እዚህ ጋር ስትነኪው ቁልፉን ሳልጠቀም ትችላለህ ማለት ነው። ይከፍታል። ቆለፍም ማድረግ ትችላለሽ ማለት ነው። በሁለቱም ሲስተም መጠቀም ትችላለሽ። በቃ እሺ አሁን ደግሞ ስለ ባትሪ ላይፋቸው እንዲሁም ደግሞ ሜንቴናንስ ከግዢ በኋላም ከገዛታቸውን በፊት ደግሞ ያለው ሜንቴናንስ ወይም ደግሞ ስለ ኢንሹራንሳቸው ዋራንቲ እነሱ ነገሮች ነገር። እሺ እንደነገርኩሽ ባትሪያቸው ግራፊን ነው የሚባለው። ከሊቲየም ተሻሽሎ የመጣ ባትሪ ነው። ባትሪውን ጨምሮ 2 ዓመት ዋራንቲ እንሰጣለን። ከዛ በተጨማሪ እንደነገርኩሽ መግቢያችን ላይ እኛ ነን እዚህ የምንገጣጥማቸው እነዚህ ሞተሮች። ስለዚህ ከስተመር ማንኛውም ሰርቪስ ፈልጎ ቢመጣ እኛ ጋር ማግኘት ይችላል። ስፔር ፓርቶችም እስከ አክሰሰሪም ስላለን። አሁን እነዚህ ሞተሮች የሰው ልጆች ላይ ከደረሱ በኋላ ብልሽት ቢያጋጥማቸው የሜንቴናንስ ጋር በተያያዘ ደግሞ የምትነግሪኝ ነገር እንደሆነ? መግቢያችን ላይ እንደነገርኩሽ ስፔር ፓርት ዋናው የኤሌክትሪክ ሞተሮች ስፔር ፓርታቸው በጣም አስፈላጊ ነው እና እኛ አቅርቦቱም አለ። ከዛ ውጪ ስላሉትም ደግሞ ሳስረዳሽ እዚህ ጋር የምታየው ኮንትሮለር ይባላል። እዚህ ጋር ደግሞ ይሄ ሞተሩ ነው። ሁሉም ሞተሮቻቸው ከኋላ እግራቸው ስር ነው የሚገኘው። ዊል ሀብ ይባላል። ከዛ ውጪ ይሄኛው እዚህ ጋር የምታዩ ላይት ደግሞ የኋላ መብራታቸው ነው። ይሄ የፊት ነው። እዚህ ጋር ደግሞ የሪሞት ሴንሰራቸው ነው። ይሄኛው እዚህ ነው። ይሄ ዲስካቸው ነው። ከዛ ይሄኛው የእጅ ቀኝ ፍሬናቸው ነው። የፊቱ ያኛው እዛ ጋር የምታዩ ደግሞ የኋላው ነው። ይሄኛው ትሮትል ይባላል። እነዚህ የላይቲንግ ሲስተሞች የክላክስ ሲስተሞች ናቸው። ይሄ ደግሞ እዚህ ጋር የቁልፍ ሲስተማችን ነው። ይሄኛው የምታዩ ደግሞ ኮንቨርተር ይባላል። የላይቱን እና የክላክሱን ሲስተም የሚይዝልን ነው ማለት ነው። እነዚህ ናቸው። ስለዚህ ማንኛውም ሞተር ብልሽት ሲያጋጥመው እናንተ ጋር መጥቶ እዚሁ አክሰስ ያገኛል ማለት ነው። በቃ ሙሉ ብቁ ባለሙያም ስላለን እስከነ ማቴሪያሉም ስላለን ከስተመር ይሄ ሊያሳስብ አይገባም። ከዛ በተጨማሪ ደግሞ ወደፊት ደግሞ ባትሪ መቀየር ሲፈልጉም እኛ ጋር ስላለ ሀሳብ አይገባቸውላል። ባትሪን ጨምሮ ማንኛውም በሞተሩ ምክንያት የሚመጡ ችግሮችን ያካተተ የ2 ዓመት ዋራንት እንሰጣለን። እሺ ያዲ ሞተርስ ከአዲስ አበባ ውጭ ወይም ደግሞ ከዚህ ውጭ ያላችሁ ቅርንጫፍ ለክፍለ ሀገሮች ላይ ተደራሽ ናችሁ ወይ የሚለውን ነገር ደግሞ እስቲ። አሁን ላይ በመቀሌና በሐዋሳ ብራንቾቻችን ለመክፈት እየጨረስን ነው። ሌሎች ክልል ከተሞች ላይም በቅርቡ እንመጣለን።
አንድ ከስተመር ወይም ደግሞ ሞተር መግዛት የፈለገ ሰው ያዲ ሞተርስን በምን ማግኘት ይችላል? የምትጠቀሙ ሶሻል ሚዲያ ፕላትፎርም፣ ሌሎች እናንተን ማግኛ መንገዶች ምንድን ናቸው? ቲክቶክ ላይ ያዲ ኢትዮጵያ ብለው ቢገቡ ያገኙናል። ከዛ ውጪ ታች ላይ በምናስቀምጠው ስልክ ቁጥር እየደወሉ ደግሞ እኛንም ማግኘት ይችላሉ። በጣም ጥሩ። ሌላኛው ደግሞ መጨረሻም ያከፋፈል ሂደቱ ሰዎች መተው መግዛት ሲፈልጉ እንዴት ነው ሂደታቸው? የብድር አገልግሎት ሲላችሁ? እሺ እንደ ካምፓኒ እኛም ፕሮሰስ ላይ ነን፣ የብድር እያመቻቸን ነው። እስከዛው ድረስ ግን አሁን ላይ እየተቀበለን ያለው ካሽ ነው። ተመልካቾቻችን ለዛሬ የነበረን ፕሮግራማችን ይሄንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ። መርካቶ